ወዳጄ አንድ ቀን ለራሴ ጊዜ በመስጠት ምናልባትም በህይወት ማዕበል ውስጥ ትንፋሽ ለመውሰድ በምሞክርበት ቅጽበት ሁለት ሰዎች ስለ መኪና ግዢና ሽያጭ ሲያወሩ ጆሮዬ ደረሰ። የንግግራቸው ፍሰት እንደ ጅረት አእምሮዬን እንደ ለም መሬት አራሰው። ከመኪናው ጥልቅ ገበያ ትምህርት ቀስሞ ወደ ህይወታችን በተለይም ወደ ግንኙነታችንና ትዳራችን መለስኩት። ያንን ውይይት እንደ ወርቅ ያህል የሚያበራ ነፍስን የሚያረካ ሐሳብ አድርጌ ያገኘሁት። ሰዎቹ እንዲህ ይሉ ነበር። መኪና ስትገዛ የውጭውን ገጽታ፣ የቦዲውን ልስላሴ፣ የሚያምረውንና ያልተጫጫረውን ቀለም ብቻ አይተህ ከተማረክ፣ ውስጡን ሳትፈትሽ ባለሙያ ሳታማክር ከገዛኸው ብዙም ሳትጠቀምበት መንገድ ላይ ትቆማለህ። ያሰብክበት ሳትደርስ ትቀራለህ። ላላስፈላጊ ወጪና ኪሳራ ትዳረጋለህ። ይህ ንግግር በጆሮዬ ሲቆረቆር ውስጤ ግን ሌላ ነገር ያስብ ነበር። ይህንን ሐሳብ ወደኛ ወደ ሰው ልጆች ስናመጣው እንዴት ነው ብዬ ራሴን በሹክሹክታ ጠየቅኩት። እኛ ሰዎችስ ስንሆን ልክ እንደ ቀለሙና ቦዲው ያማረ መኪና አንድን ሰው በመልኩ ደምግባት፣ በውበቱ ማራኪነት፣ በሚይዘው ገንዘብ ወይም በሚወርሰው ሀብት ብቻ አይተን ከተማረክን፣ ውስጡን ሳንመረምር፣ ግንኙነቱን፣ አስተሳሰቡን፣ ብስለቱን፣ ባህሪውን ሳናመዛዝን፣ ከፈጣሪም በጸሎት ሳንጠይቅና ሳናማክር የምንመሰርተው ግንኙነትስ እንዴት ይሆናል? እንደዛው ውጫዊ ገጽታው የሚያብረቀርቅ መኪና ገዝተን ሞተሩ እንደማይሰራው ሁሉ እንዲህ አይነቱ ግንኙነትም ብዙም ሳንጓዝ ምናልባትም ከመነሻው ብዙም ሳንርቅ ይቀዘቅዛል፣ ይቋረጣል። ይህ ደግሞ የልብ ስብራት፣ የከፍተኛ ውድቀት ምንጭ ይሆናል። የነፍስ ህመም፣ የመንፈስ ድካም፣ የህይወት ሞራል መናድ፣ ፍቅር ለመገንባት በምናፈሰው ላብና እንባ የልባችን ስባሪዎች እንደገና መሰብሰብ ምን ያህል ያማል። በዓለም ላይ ከምንወዳቸው ሰዎች የምንቀበለው ህመም ከየትኛውም ቁስል ይበልጣል። ውጫዊ ውበት ደግሞ ጊዜያዊ ነው። እንደ አበባ ያብባል፣ እንደ ጤዛም ይደርቃል፣ በጊዜ ሂደት ይጠወልጋል፣ ይደበዝዛል። ነገር ግን ያ የውስጥ ማንነት፣ ያ አስተሳሰብ ብልጽግና፣ ያ የልብ ንጽህና ዘመን የማይሽረው እውነተኛ የህይወት ጌጥ ነው። ታዲያ ለዚህ ሁሉ መፍትሄው ምንድን ነው? መፍትሄው ግልጽ ነው። እንደ ጥርት ያለ ውሃ ከላይ ከምናየው ውበት ይልቅ የውስጥን ውበት፣ ከቁንጅና ይልቅ አስተሳሰብንና ባህሪን መመልከት መልካም ነው። ምክንያቱም እኛ የምንኖረው ከውበት ጋር ሳይሆን ከባህሪ፣ ከጸባይና ከማንነት ጋር ስለሆነ ነው። ውበት ብቻውን ሆድ አይሞላም፣ ችግር አይፈታም፣ ሰላም አይሰጥም፣ እውነተኛ ፍቅር አይገነባም። እነዚህ ሁሉ የሚመነጩት ከውስጥ ነው፣ የነፍስ ማዕከላዊ ክፍል ከሆነው ከልባችን። አንዳንዴ ሰዎች ምን ማለት ነው ውስጣዊ ውበት ብለው በጥርጣሬ ይጠይቁ ይሆናል። ውስጣዊ ውበት ማለት የነፍስ መዝሙር፣ የልብ እውነተኛ ቅንብር ነው። አንደኛ፣ መልካም ባህሪ፣ ታማኝነት፣ ታታሪነት፣ ደግነት፣ ከራስ ወዳድነት የጸዳ ፍቅር፣ መታዘዝን፣ መቻቻልን፣ ትዕግስትን፣ ይቅርባይነትን። እነዚህ ሁሉ የሰውን ልጅ ከፍ ከሚያደርጉ የነፍስ አልባሳት ናቸው። ሁለተኛ፣ የበሰለ አስተሳሰብ፣ ለህይወት አዎንታዊ አመለካከት፣ ችግርን የመፍታት ብቃት፣ ለለውጥ ዝግጁነት፣ እውቀትን የመፈለግ ጥማት። እነዚህ ወደፊት የሚጓዙበት እውነተኛ የህይወት ካርታዎች ናቸው። ሶስተኛ፣ መንፈሳዊ ብስለት፣ የፈጣሪ ፍራቻ፣ እምነት፣ ጸሎት፣ ምስጋና። እነዚህ የነፍስ ስንቅና የመንፈስ ማረጋገጫዎች ናቸው። አራተኛ፣ ተግባራዊ ብቃት፣ የራስን ህይወት የማስተዳደር ችሎታ፣ ለወደፊት የማቀድና የመፈጸም ጉልበት። እነዚህ ሁሉ የህይወትን ቤት የሚያቆሙ ጡቦች ናቸው። አምስተኛ፣ መግባባትና መከባበር፣ ሰዎችን የማዳመጥና የመረዳት ችሎታ፣ የሌሎችን አስተያየት የማክበር ዝንባሌ። እነዚህ የፍቅርን ድልድይ የሚገነቡ የወርቅ ክሮች ናቸው። እነዚህ ሁሉ የውስጥ ውበት መገለጫዎች ናቸው። ከውጭ እንደምናየው ቀላል የሰከንዶች ጉዳይ አይደሉም። ልክ እንደ ሞተር ውስብስብነት ጥልቅ ማስተዋልን፣ ትዕግስትን፣ የመረዳት ችሎታን፣ ምርምርና ጊዜን ይጠይቃሉ። አንድን ሰው በውስጣዊ ገጽታው ለመፍረድ ጥቂት ደቂቃዎች ብቻ ይበቃል። ግን ያ እውነተኛ ታሪኩን አይናገርም። ነገር ግን ውስጡን ለማወቅ ሳምንታት፣ ወራት፣ አንዳንዴም ዓመታት እንዲወስድ ይችላል።
እንደ መኪናው ሞተር ሁሉ የሰው ልጅ ውስጣዊ ማንነት በጥንቃቄ መፈተሽ አለበት። ይህንን የውስጥ ውበት ለማስተዋል ደግሞ የሚከተሉትን እንደ መመሪያ ብርሃን መጠቀም ያስፈልጋል። በጸሎትና በጥበብ ጠይቁ። ከመጀመራችሁ በፊት የፍቅር ምንጭ የሆነውን ፈጣሪ አማክሩ። ከራሳችን ጥበብ ይልቅ የእርሱ ጥበብ እጅግ ይበልጣል። ልባችንን እንዲያበራልንና ትክክለኛውን ምርጫ እንድንመርጥ እንዲረዳን እንለምነው። እርሱ የሁሉንም ልብ ያውቃልና። ጊዜ ስጡ፣ አትቸኩሉ። እንደ አዲስ የተከፈተ አበባ ፍቅርም ቀስ ብሎ ይፈካል። ግንኙነት በቶሎ ከመጀመር በፊት ሰውየውን ሴትየዋን ለማወቅ በቂ ጊዜ ውሰዱ። ከጓደኞቻቸው ከቤተሰቦቻቸው ጋር ተዋወቁ። በብዙ የህይወት ሁኔታዎች ውስጥም ተመልከቷቸው። በዚያን ጊዜ ማንነታቸው እንደ ብርሃን ይገለጣል፣ እውነተኛ ቀለማቸውም ይታያል። ተመልከቱ እንጂ አትፍረዱ። ሰው እንዴት ነው የሚያወራው? እንዴት ነው ለሌሎች ሰዎች ምላሽ የሚሰጠው? በችግር ጊዜስ ምን አይነት ምላሽ ይሰጣል? ትሰጣለች? ደግነቱስ፣ ታማኝነቱስ፣ ትዕግስቱስ እስከምን ድረስ ነው? እነዚህ ሁሉ የልብ ምት ድምጾች ናቸው። ባለሙያዎችን አማክሩ። ልክ መኪናን እንደምትፈትሹት ሁሉ በግንኙነት ጉዳይ ላይ ልምድ ያላቸውን መንፈሳዊ የስነ ልቦና ባለሙያዎችን ማማከር ትልቅ እገዛ ሊያደርግ ይችላል። ታማኝ ጓደኞችንና ቤተሰብንም ማዳመጥ የጥበብ መንገድ ነው። ከራስ ጀምር። የውስጥ ውበትን በሌሎች ከመፈለግ በፊት በራስ ውስጥ ገንባ። አንተ የፈለግከውን ሰው ለመሆን መጣር አለብህ። እውነተኛ ፍቅር ከራስ ይጀምራልና ማንነትን እስካልወደድክ ድረስ የሌላውን ልብ ሙሉ በሙሉ ማቀፍ ይከብድሃል። ወዳጆቼ፣ ሕይወታችንን ከሚወስኑ ምርጫዎች ውስጥ አንዱ የሕይወት አጋር ምርጫ ነው። ይህ ምርጫ በመኪና ግዢ እንደተማርነው ሁሉ በውጫዊ ገጽታ ላይ ብቻ የተመሰረተ ከሆነ ውድ ዋጋ እንከፍላለን። ብዙም ሳንቆይ ባዶነትና ሕመም ውስጥ እንገባለን። ነገር ግን የውስጥ ውበትን፣ ማንነትን፣ አስተሳሰብንና ባህሪን መርምረን የምንመሰረተው ግንኙነት ዘላቂ፣ ሰላማዊ፣ ፍሬያማና እውነተኛ ፍቅር የተሞላበት ይሆናል። የሚበልጠው ውበት በውስጥ ነው። ይህ ውበት የዘላቂ ፍቅር ማዕድ ነው። ይህ ውበት ይብራ፣ ያብብ፣ ሕይወታችንን ይባርክ። ሁላችንም እንደዚህ አይነት ፍቅርና ግንኙነት በልባችን እንመኝ። አመሰግናለሁ።